ብዙ ተማሪዎች የሚቸገሩበትን አንድ ነገር ልንገራችሁ። በነገራችን ላይ ይሄ ቻናል በርካታ ተማሪዎች የሚቸገሩባቸውን ነገሮች እያመጣው ሊገባችሁ በሚችል መንገድ የማስረዳበት ቻናል ስለሆነ ላይክ እያደረጋችሁ ጀምሩ። ብዙ ሰዎች ጋር ደርሶ እንዲጠቀሙበት ልላችሁ ነው። ለምሳሌ ይኸውላችሁ ፖዚቲቭ እና ኔጌቲቭ ሲባዛ ምንድን ነው የሚሆነው? ሁሌም ቢሆን ኔጌቲቭ ነው የሚሆነው። ኦኬ፣ ኔጌቲቭ እና ፖዚቲቭም ሲባዛ ሁሌም ቢሆን ኔጌቲቭ ነው የሚሆነው። ያ ማለት የተለያዩ ሳይኖች ከሆኑ የተባዙት ሁሌም ቢሆን ኔጌቲቭ ነው የሚሆነው። ለምሳሌ 5 ሲባዛ ኔጌቲቭ 2 ካልኩኝ ኔጌቲቭ 10 ነው መልሱ። ኦኬ፣ ሳይኖቹ አንድ አይነት ከሆኑስ? ለምሳሌ ፖዚቲቭ ሲባዛ ፖዚቲቭ ከሆነ ግን ሁሌም ቢሆን ፖዚቲቭ ነው መልሱ። ኔጌቲቭ ሲባዛ ኔጌቲቭም ከሆነ ፖዚቲቭ ነው መልሱ። ለምሳሌ ኔጌቲቭ 5 ሲባዛ ኔጌቲቭ 2 ባደርገው ሁለቱም ኔጌቲቭ አይደሉ? ስለዚህ መልሱ 10 ነው ማለት ነው። ኦኬ፣ በጣም ብዙ ተማሪዎች በዚህ ጉዳይ ግር ስለሚሰኙ ነው በጣም በቀላሉ እያሳየኋቸው ያለሁት። ኦኬ፣ ማካፈልም ጋር ብንመጣ ተመሳሳይ ነው። ለምሳሌ ፖዚቲቭ ሲካፈል ኔጌቲቭ ከሆነና ኔጌቲቭ ሲካፈል ፖዚቲቭ ከሆነ የተለያዩ ከተካፈሉ ይሄ ሁሌም ቢሆን ምንድነው? ኔጌቲቭ ነው። ኦኬ፣ ምክንያቱም አንደኛው ፖዚቲቭ ሌላኛው ኔጌቲቭ ከሆነ ሁሌም ቢሆን ሳይኑ ኔጌቲቭ ነው የሚሆነው። ለምሳሌ 6 ሲካፈል ኔጌቲቭ 3 ብል ሁሌም ቢሆን ኔጌቲቭ 2 ነው፣ የተለያዩ ሳይኖች ስላላቸው ማለት ነው። ኦኬ፣ ሳይናቸው አንድ አይነትስ ቢሆን ፖዚቲቭ ሲካፈል ፖዚቲቭ ከሆነና ኔጌቲቭ ሲካፈል ኔጌቲቭ ከሆነ ሁሌም ቢሆን ፖዚቲቭ ነው፣ ልክ እንደ ማባዛት ማለት ነው። ለምሳሌ ኔጌቲቭ 6 ሲካፈል ኔጌቲቭ 3 ካልኩኝ መልሱ 2 ነው። ሁለቱም ኔጌቲቭ ቁጥሮች ስለሆኑ ማለት ነው። ሲምፕል ራይት? እስኪ እናንተ አሁን ባሳያችሁ መሰረት እነዚህ ሁለት ጥያቄዎችን ስሩና መልሳችሁን ኮሜንት አድርጉልኝ።